ስለ ሃይፐርሜሲስ ግራቪዳረም ወይም HEG በተደጋጋሚ የሚጠየቁ ጥያቄዎች ምንድን ናቸው? ማቅለሽለሽ፣ ማስመለስ፣ የምራቅ መብዛት እንዲሁም የምግብ ፍላጎት ማጣት ትክክለኛ ምክንያቱ በውል ባይታወቅም ጽንሱ ከመፈጠሩ ጋር ተያይዞ በሚመረቱ ሆርሞኖች መብዛት ምክንያት ይመጣል ተብሎ ይገመታል። ምን ያባብሰዋል? ረሃብ፣ ፈሳሽ ማጠር፣ መታፈን፣ ሙቀት፣ ኃይለኛ ሽታ እና የመሳሰሉት ያባብሱታል። መከላከልስ ይቻላል? ሙሉ በሙሉ እንዳይከሰት ማድረግ አይቻልም። ከሰው ሰው አሊያም ከእርግዝና እርግዝና ይለያያል? አዎ ይለያያል። አንዳንድ እናቶች ላይ እንዲሁም አንዳንድ እርግዝና ላይ ባስ ብሎ ይከሰታል። እንዲሁም አንዳንድ ጊዜ ደግሞ ምንም ሳይሰማን ያልፋል። እስከ መቼ ይቀንሳል? በአብዛኛው ይሄ ስሜት እስከ 3ኛው ወር ድረስ ይቀንሳል። አንዳንድ እናቶች ላይ ደግሞ እስከ እርግዝናው መጨረሻ ድረስ የምራቅ መብዛት፣ ማቅለሽለሽ እና የመሳሰሉት ይኖራሉ። ሕክምናስ አለው ወይንም እንዳይባባስ ማድረግ ይቻላል? አዎን፣ በተቻለ መጠን ስሜቶቹን የሚቀንሱ ወይንም የሚያባብሱብን ሁኔታዎችን መራቅ፣ ብዙ ሽታ ወይንም ጣዕም ያለውን ምግብ መተው፣ የተጠባበሰ ወይንም ብዙ ቅባትና ቅመም የሌለውን ምግብ ይምረጡ። በትንሹም ቶሎ ቶሎ እያሉ ይመገቡ። ፈሳሽንም በተለያየ መልኩ በትንሹ መውሰድ ያስፈልጋል። የረሃብ ስሜት እስከሚመጣም አይጠብቁ። በጣም እስከሚጠግቡም አይመገቡ። ለበለጠ መረጃ ወደ ሄመን ይምጡ። ሄመን የእናቶችና የህፃናት ቤት